بسم الله الصلاة والسلام على رسول الله صلى الله عليه وسلم. أيها الإخوة السلام عليكم ورحمة الله تعالى وبركاته. زاري بالله سبحانه وتعالى فقاد يمنا يهونا نجر رأساتشن مالتنو شروط الصلاة. عند سو صلاة لمسجد ቅድመ ሁኔታ የሚያስፈልገው ቅድሚያ ማድረግ ያለበት የሆነ ነገር አብረን እንማማር ይሆናል። شروط الصلاة 9 የሰላት መስፈርት 9 ናቸው። 9 መስፈርቶች አለው ሰላት ማለት ነው። الأول الإسلام የመጀመሪያው ኢስላም ነው። አንድ ሰው ሰላትን ለመስገድ ኢስላም እስልምናን የተቀበለ ሙስሊም መሆን አለበት ማለት ነው። ከሙስሊም ውጪ የሆነ አካል እስልምናን ያልተቀበለ የሆነ አካል ሰላት ቢሰግድ አላህ Subhanahu Wa Ta'ala ሰላቱን አይቀበለው። ሁለተኛ ወልአቅል አእምሮው ጤነኛ የሆነ ሰው መሆን አለበት። ጠጥቶ የሰከረ ሊሆን ይችላል፣ በበሽታ የሰከረ ሊሆን ይችላል፣ እንደዛውም ደግሞ እብድ የሆነ ሊሆን ይችላል። እነዚህ ላይ ሰላት ግድ አይልባቸውም ማለት ነው። ይህንን አእምሮ ጤነኛ ያልሆነ ሰው ሰላትም ግድ አይደለም በሱ ላይ፣ በዛ ላይም ቢሰግድም ሰላቱ ተቀባይነት አይኖረውም። ሶስተኛው ወተምይዝ የለየ መሆን አለበት። ወተምይዝ የለየ ብሎ ማለት ጥሩና መጥፎን ለይቶ የሚያውቅ መሆን አለበት ማለት ነው። ጥሩና መጥፎን የለየ ለምሳሌ 6 አመት 7 አመት ከዛ በላይ የሆነ ልጅ መሆን አለበት፣ ወይ ከ6 ወይ ከ7 አመት በላይ የሆነ ልጅ መሆን አለበት የሚሰግደው ሰላት። ለምክንያቱም ልጅ ከሆነ ጥሩና መጥፎን አያውቅም፣ መስፈርቶቹንም ማሟላት አይችልም፣ በስነ ስርዓትም ሰግደቱን መተግበር አይችልም ማለት ነው። ነገር ግን ጥሩና መጥፎን ከለየ ይሄንን አድርግ ሲባል ያንን ትእዛዝ ስለሚቀበል ለዚህ በዛ እድሜ ላይ ከ6 እና ከ7 በላይ የሆነ ልጅ ሰላቱን ቢሰግድ አላህ ሰላቱን ይቀበለዋል። ነገር ግን ግድ አይልበትም በዚህ እድሜው ማለት ነው፣ በ6 እና በ7 አመቱ። ሌላኛው الرابع ورفع الحدث ሐደስን ማስወገድ። ሐደስ ብሎ ማለት ክስተት ማለት ነው። በሽንትና በሰገራ መውጫ የሚፈሱ ፈሳሾች ሊሆን ይችላሉ። እንደዛውም ሽንትና ሰገራ ካሉ እነዛ መወገድ አለባቸው። እንደዛውም ደግሞ ፔሪድ ላይ የሆነች ከሆነ፣ እንደዛውም ደግሞ ወንዱ ኢህቲላም ላይ ከሆነ፣ መንይ ካፈሰሰ የመሳሰሉት ሻወር የሚያስወስዱ አሉ፣ ውዱ ብቻ የሚያስደርጉ አሉ ማለት ነው። እነዚህን ለይተን ማወቅ ይኖርብናል። ወኢዛለቱ ነጃሳ الرابع አራተኛው ደግሞ ወኢዛለቱ ነጃሳ ነጃሳ መወገድ አለበት ከኛ ላይ ከአካላችን ከልብሳችንና ከምንሰግድበት ቦታ ላይ ነጃሳ የሆነ ነገር መወገድ አለበት። ነጃሳ የሆነ ነገር መወገድ አለበት ማለት ነው። አሳዲሱ ወሰትሩል አውራ አውራን መሸፈን አለብን። አውራ የሚባለው ለወንድ ልጅ ከእምብርቱ እስከ ጉልበቱ ያለው ነው። እምብርቱንም ይሸፍናል፣ ጉልበቱ ድረስ ጉልበቱንም ጭምር ይሸፍናል። ወንድ ልጅ እንደዛ ነው። ሴት ልጅ ደግሞ እንዳለ አካሏን ተሸፍናለች በሰላት ሰዓትም ከሰላትም ውጪ ማለት ነው። ነገር ግን አጅነቢ የሆነ ባዳ የሆነ ወንድ ካለ እንዳለ ተሸፍናለች። ካሌለ ደግሞ በሰላት ሰዓት ፊቷንና መዳፎቿን ትከፍታለች ማለት ነው። ወዱኹሉል ወቅት ሌላው ደግሞ ወዱኹል መግባት ነው። አልወቅት የሰላቱ ጊዜ መግባት ነው። ለምሳሌ ዙህር ሳይገባ ዙህርን ብንሰግድ አላህ አይቀበልንም ማለት ነው። ጊዜው መግባት አለበት። ሌላኛው الثامن واستقبال القبلة ቂብላን መቅጣጫት ወደ ቂብላ መዞር አለብን። ቂብላውን እያወቅን ያለ ቂብላ ከሰገድን አላህ ሰላታችንን አይቀበለንም። ማናቅ ከሆነ ደግሞ ሰው እንጠይቃለን። ሰው ማያቅ ከሆነ ደግሞ ወደ መሰለም ቦታ ዞረን ሰግደን አላህ Subhanahu Wa Ta'ala ይቀበለናል ማለት ነው። አታሲኡ 9ኛው ወንየቱ ንያ ነው። ንያ ብሎ ማለት በልብ ማሰብ፣ በአንደበት መናገር አይቻልም። ንያን በልባችን እናስባለን። ምን ሰግደው ሰላት ምን እንደሆነ
መለየት አለብን ማለት ነው። ለአላህ እንደምንሰግድ ውስጣችንን አሳምነን ሰላታችን ውስጥ መግባት አለብን ማለት ነው። የዛሬው ይሄንን ይመስላል። በቀጣይ ደግሞ ግዴታ የሚሆኑ ነገራቶች ምንድነው የሚለውን የምናይ ይሆናል። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ።